አየሽ አይደል? በግትርነትሽ ምክንያት ሁሉን ነገር በሰው ማድረግ ጀመርሽ። አሁንም በዚህ ከቀጠልሽ ዓይንሽን ብቻ ሳይሆን ሕይወትሽን እንደምታጭም እወቂው። ትሰሚኛለሽ? ዳድ ባያደርገው እንኳ እኔ እንደማደርገው እወቂ። ጨርሻለሁ። ላምሮት፣ ምን እያልሽ ነው? ቆይ ዓይኔ ለመጥፋቱ ምክንያቱ አንቺ ነሽ ማለት ነው? አይ ኪሩ፣ እንደው ልፋ ቢል ነው እንጂ የዓይኔ ብርሃን እኮ አይመለስም። ኪሩ፣ ከዚህ በኋላ እኛ ቤት መምጣት ግን ማቆም አለብህ። ለእኔም እንኳን ነፃነት ስጠኝ። በራሴ እንድጓዝ በራሴ እንድንቀሳቀስም እድሉን ስጠኝ። ትርሲት፣ ልታሾፍብኝ ነው የመጣኸው? ምክንያቱማ ለፍቅር ሳይሆን ለጥላቻ፣ ለሰላም ሳይሆን ለጸብ፣ ለተንኮል የተፈጠርህ እርጉም ፍጡር ነህ። ያቺ በተንኮልና በጥላቻ የሞላሃት ግን ልጅ በሄድና በሰላም አውራት። እዚህ እየመጣህ እኔ ጋር አትቅለሰስብኝ። ትሰማኛለህ? ደግሞ ለእኔ እዚህ መተህ ለምን እንደምትቅለሰለስ አውቃለሁ። እሺ፣ ምንም ነገር ብታደርግ አልታለልልህም። ገባህ? የትርሲት እናት፣ ቆይ ምንድን ነው የተፈጠረው? ሁሉን ነገር ጨርሻለሁ ብለሽኛል ነበር እንዴ? ቆይ አንቺ ለምንድን ነው እንደዚህ ጥንቃቄ የጎደለሽ? አይ እሷ እንደዚህ አይነት ብልጠት የላትም። የጠረጠርሽው እሷን ከሆነ የእሷን ጉዳይ ለእኔ ተዩ። እንዴት እንደማወጣጣ ታውቃለሁ። ድልድዩን ስንደርስ እንሻገረዋለን። አቶ ግርማ፣ ተሰሚኛለሽ? መቼም ቢሆን ያን አባትሽንና አንቺን መቀመቅ ውስጥ ሳላወርድ መቼም አልተኛላችሁም። ይኸውልሽ፣ የትርሲትን አባት የገደለው የአንቺ አባት አቶ ግርማ ናቸው። ኪሩቤል፣ ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 7 አበይት ትዕይንቶችን የተፈጠሩ ክስተቶችን የምናደርሳችሁ ይሆናል። ታዲያ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ላምሮትና ግርማ አሁን ላይ እጅግ ትልቅና በጣም ከፍተኛ ጭንቀት ውስጥ ገብተዋል። ምክንያቱም አሁን ላይ ምናልባትም ኪሩቤልን ሊደበድቡላቸው የላኳቸው ሰዎች ሚስጥራቸውን ያወጡባቸው ይሆን ወይስ ደግሞ እንግዲህ ነገሩ ሁሉ በሚስጥር ይቀጥል ይሆን? ምንም የሚታወቅ ጉዳይ የለም። ነገር ግን በእጅ አዙር እንግዲህ ኪሩቤል እነዛ ሰዎቹ የእሱ ወዳጆች እንደሆኑ ለላምሮት በቀጥታ አስረድቷታል። ነገር ግን አሁን ላይ የተጨነቁት በሱ ብቻ ሳይሆን ትርሲትን ለመመረዝ የተጠቀሙበት መድኃኒት ከመሳቢያው ጠፍቷል። ታዲያ ይህንን የተገነዘበችው ላምሮት እጅግ በጣሙኑ አዝናና በጣሙኑ ደንግጣ አሁን ላይ እናቷን በመግባት ቆይ እማዬ፣ እኔ ክላስ የገባ ሰው አለ እንዴ ብላ በሰላምና በመርበትበት ልጠይቃት ብትሞክርም ነገር ግን የአዳቆነ ሰይጣን እንዲሉ ወይዘሮ ዝናዬም በጣም ተናዳ በጣም ተበሳጭታ እኔ አንቺ ክፍለ ዘበኛ ነበርኩ እንዴ? አሁን አትጨቅጭቅኝ፣ ከዚህ ዞር በይልኝ እኮ አልኩሽ። አንቺ ካልወጣሽ ወይኔ ልውጣልሽ በማለትም እጅግ ተናዳ በጣም ተበሳጭታ በጣም እንደዚህ ስትል ትጮህባታለች። አይ ቆይ እኔ እወጣለሁ በማለትም ላምሮት ከእናቷ ፊት ዘወር ትላለች። ታዲያ በዚህ እጅግ የተደናገጠችውና በጣም የተደናበረችው ላምሮት በቀጥታ ለአባቷ ለአቶ ግርማ ትደውልና አባዬ መምጣት አለብህ፣ የሆነ ችግር ተፈጥሯል በማለትም ወደ ቤት እንደሚመጣ ትዕዛዝ ታስተላልፋለች። ታዲያ አቶ ግርማም መጥቶ ቆይ አንቺ እንዴት ነው በዚህ ልክ እየተንዘላዘልሽው? ለምንድን ነው ነገሮችን ሁሉ በጥንቃቄ ማድረግ ያልቻልሽው? እያለ ነገሮችን ሁሉ እሷ በቸልተኝነትና ማለትም በእንዝላልነት ታዲያ በነገሩ እጅግ ግራ የተጋባው አቶ ግርማ እንዴት ሊጠፋ ይችላል? እንዴት አንቺ ቆይ ክላስኪን ለምን አልቆለፍሽም? እያለ ሲያናግራት አይ እኔ እኮ ክላሴን ሳልቆልፍ ወጥቼ አላቅም። ነገር ግን እኔ ካነጋገሯ እንዴት እንደጨፈረችብኝ ልነግርህ አልችልም። እማዬን የጠረጠርኳት ትለዋለች። እሷ እንደወሰደችው ለማመን ቢከብደውም እሷ ከወሰደችው ችግር የለውም፣ እሷን እንዴት እንደማውጣጣት እኔ ነኝ የማውቀው፣ እሱን ለእኔ ተይው ይላታል። አሁን ላይ ላምሮትን እጅግ በጣም ሆኖ ያናደዳትና እጅግ ሆኖ ያበሳጫት ጉዳይ ቢኖር ከመድኃኒቱ መጥፋት በስተጀርባ አቶ ኪሩቤል እጅግ በጣም ሆኖ አስጠንቅቆ ያ ነፍሰ በላ አባትሽንና አንቺን መቀመቅ ውስጥ ሳላወርድ እጅግ ለእናንተ መቼም እንደማልተኛ ልነግርሽ እወዳለሁ በማለት ሌላ ዱብዳ ሀሳብ ሌላ ራስ ምታትም ጨምሮላታል። ያም ደግሞ የትርሲትን አባት ስዩምን አቶ ግርማ እንደገደለው ሀሳብም ብልጭ አድርጎ ይተዋታል። ምን
አባዬን የገደለው በማለትም ስትጠይቀው እሱን ዝርዝሩን ከእሱ ማግኘት ትችላለሽ፣ እሱን መጠየቅ ትችላለሽ ብሏታል። ታዲያ ኪሩቤል አሁን ላይ ነገሮችን በጥንቃቄና በአንክሮ እየተከታተለ መረጃዎቹ እጁ ላይ እያስገባ ያለ ሲሆን በእጅጉ እነሱን ተከታትሎ ለፍርድ ለማቅረብ አሁንም ደፋ ቀና እያለ ይገኛል። የትርሲት እናት ደግሞ መድኃኒቱን እሷ ራሷ ከላምሮት መሳቢያ እንዳገኘችው ይታወቃል። ነገር ግን ይህንን ታገኘው እንጂ የእሷ ልጅ ላምሮት በእህቷ ላይ እኒህን ያክል ጨክና አይኗን ልታጠፋው አትችልም በማለት ልታምን አልቻለችም ነበር። ነገር ግን አሁን ላይ አቶ ኪሩቤል መጥቶ አይኗን እንዲጠፋ ያደረገችው ላምሮት እንደሆነች በእርግጠኝነት ሲያስረዳት እጅግ በጣም ተበሳጭታ በጣም ተናዳ በቃ ጉዳዩን ለኔ ተወው፣ ይችን እርኩስ ላምሮት የተባለች ሴትዮ አስተኝቼ አንገቷን አንቄ ገድዬ እጄን ለመንግስት መስጠት በማለትም እጅግ ንዴቷን መቆጣጠር አቅቷት ከመቀመጫዋ ተነስታ እሄዳለሁ ስትል አቶ ኪሩቤልም ያረጋጋታል። አይ እንደዚህማ ሊሆን አይችልም፣ ነገሮችን የባሰ ታውሰበስቢያለሽ፣ ነገሮችን የባሰ ታበላሻለሽ፣ በእርጋታና በጥንቃቄ ነገሮችን መከታተልና ማድረግ ይኖርብናል ይላታል። ታዲያ በዚህ እጅግ የተበሳጨችውና በጣም የተናደደችው የትርሲት እናት በሌላ በኩል አቶ ግርማ መጥቶ ዝንዬ እያለ ሊያባብላትና እንዲሁም ደግሞ ስለ ጉዳዩ፣ ስለ መድኃኒቱ፣ ስለ ብልቃጡ ሊያውጣጣት ቢሞክርም እሷ ግን ቀድሞ ኪሩቤል ስለነገራት ነገሮች ሁሉ ቀድሞ ስለገቧት ለሱ ፍንክች ልትለትም አልቻለችም። ታዲያ አቶ ግርማ ማለትም ሊያባብላትና በሰላም ሊያናግራት ቢሞክር ዝናዬ ግን የዋዛ አይደለችም። አንድም ቃል እንኳ ልተነፍስ አልቻለችም። ለምንድን ነው መቼ ነው ቆይ እኔና አንቺ በሰላም የምናወራው በማለትም ሊየነጅና ሲሞክር እሷ ግን አንተ ሰላም ታውቃለህ እንዴ? ለሰላም ሳይሆን ለጥላቻ፣ ለፍቅር ሳይሆን ለተንኮል የተፈጠርህ እርጉም ፍጡር ስለሆንክ ይልቅ ያችን በተንኮል የሞላሃትን ልጅ ሂድና በሰላም አናግራት በማለትም ታሰናብተዋለች። ሌላው ጉዳይ አቶ ኪሩቤል አሁን ላይ በሐኪሞቹ ትዕዛዝ መሰረት ትርሲትን ድጋሚ ማየትና መድኃኒቱንም መመርመር አለብን ብለው ትዕዛዝ ስለሰጡት እሷን ይዞ ወደ ሐኪም ቤት ያመራል። ታዲያ በዚህ ሁኔታ ላይ ያሉ ትርሲት ግን አይ ኪሩቤል እንዲሁ አንተ ልፋ ቢል ነው እንጂ እኮ የኔ ብርሃን አይመለስም፣ በቃ እንዲህ እኮ ጠፍቷል፣ እንደው ባትደክም መልካም ነበር በማለትም እንዲህ ሐሳቧን ስትሰነዝር እሱ ደግሞ አይ ትርሲቴ እንዴት ነው በቃ ባንዴ ተስፋ ቆራጭ የሆንሽው? ጠንካራ እኮ ነበርሽ በማለት እሷን ሊያረጋጋት እንዲሁም ደግሞ ወደ ቀልቧ ሊመልሳት ይሞክራል። ታዲያ ሐኪሞቹም እንግዲህ ምርመራ ካደረጉ በኋላ መድኃኒቱ እጅግ በጣም አደገኛ አሲድ እንደሆነ ስላረጋገጡ ለኪሩቤልም ያስረዱታል። የዚህ መድኃኒት አደገኝነት አሁን ትንሽ ማየቷ በራሱ እጅግ በጣም የሚደነቅ ጉዳይ ነው። ለተጨማሪ ምርመራ አሁንም ድጋሚ ናሙና ወስደን መስራት አለብን ይሏታል። ታዲያ ትርሲትም ቀበል አለችና ዶክተር ያው የመዳን ተስፋ አለኝ ማለት ነው በማለት ስጠይቀው እሱን አሁን ላይ እኔ ይህ ነው ማለት አልችልም፣ ነገር ግን ምርመራዎችን አድርገን መጨረሻ ሁሉንም ነገር አብረን የምናይ ይሆናል በማለትም ያጽናናታል። ታዲያ ሐኪሙም በዚህ አልበቃውም፣ ይህንን ያደረጉትን ሰዎች ለፍርድ ማቅረብ አለብህ ኪሩቤል፣ ነገሮች ሁሉ እጅግ በጣም አስከፊና አደገኛ ወንጀል ስለሆነ ለሕግ አካላት ሪፖርት ማድረግ አለብህ ይሉታል። ታዲያ ምርመራ ካደረገች በኋላ ወደ ቤታቸው ይመለሳሉ። ታዲያ አሁን ላይ ትርሲት እጅግ በጣሙኑ ተስፋ ቆርጣ ብርሃኔ እንደማይመለስ በጣሙኑ ለምጄው መኖር ነው የምፈልገው እማዬ፣ ተስፋ ማድረግ ምንም ተስፋ ያለው አይመስለኝም ትላለች። በማስቀጠልም ለእናቷ እማ አሁን ትምህርት ቤት ገብቼ ብሬል መማር እፈልጋለሁ ትላለች። ታዲያ አሁን ላይ በእህቷ የመጨከን ፍላጎት የሌላት ትርሲት እጅግ ተስፋ ቆርጣ አሁን ኪሩቤልን ኪሩ በቃ እኛ ቤት መመላለስ ማቆም አለብህ ትለዋለች። ምክንያቱም የጥገኝነት ስሜት እየተሰማኝ ስለሆነ አንዳንዴ ነገሮችን በራሴ እንዳደርግና በራሴም መጓዝ እንድችል ትንሽ እንኳ እድል ስጠኝ ትላለች። ነገር ግን የእሷ ሀሳብ ይህ ሆኖ አይደለም። አሁን ላይ እዚህ ቤት መመላለሱ አቶ ግርማም ይሁን ላምሮት እየዛቱባትና እየፎከሩባት ያሉት አቶ ኪሩቤል እዚህ ቤት መመላለስ እንዲያቆም በመጀመሪያም አስጠንቅቀው ስለነገሯት የሆነ ነገር ቢያደርጉት እሷ ሀዘኑና ጭንቀቱን እንደማትችለው ስለገባት ነው። ከዛ ማለፍ ሲል ደግሞ እህቷን ተከታትሎ ፍርድ ቤት ቢያቀርበው ወይም ደግሞ መቀመቅ ቢያወርዳት እሷ በእህቷ ላይ የመጨነቅን ፍላጎትና እንዲሁም ደግሞ በሷን የማሳዘን ፍላጎት ኖሯት አይደለም።
ኪሩቤልም በሐሳቧ ተስማምቶ እሺ እሰጥቻለሁ፣ ችግር የለም፣ ሌላ ጊዜ እናደርጋለን፣ ዛሬ ግን ቤትሽ ላድርስሽ በማለት ለዛሬው ተስማምተው ቤቷ አድርሷት ይመለሳሉ። ታዲያ ትርሲትም በዚህ ብቻ መቻ በቃች ለእናቷ ሄዳ አሁን እየፈራው ነው። በጣምኑ እየፈራው ያለውት ጉዳይ ደግሞ ለአምሮትና አቶ ግርማ ለኪሩቤል የሚተኙ ሰዎች አይደሉም። የሆነ ነገር ቢያደርጉት እኔ በሰላም አልኖርም በማለት ለእናቷ ስትነግራት እንዴ ኧረ በስመ አብ በማለትም ዝናዬ እጅግ ለማጽናናት ትሞክራለች። ነገሩን አሁን ላይ ውሃ ልትቸልስበት የደረሰች ትመስላለች ትርሲት። ምክንያቱም አሁን ላይ ከጎን ሆና ኪሩቤልን ካላገዘችው ማለትም እዚህ ቤት እስከ መጨረሻው ድረስ እየተከታተለ እነሱን ለፍርድ ካላቀረበ በቀር እሷ አደጋ ላይ መሆኗን የገባት አይመስለኝም። ታዲያ በገዛ እጇ ነገሮችን ሁሉ ካበለሻሸች አሁንም የገፈቱ ተቀማሽ እንዲሁም የችግሩ ተጋፋጭ ትርሲት ራሷ ትሆናለች። ይህን ይበል እንጂ አሁን ኪሩቤል እሷን እንዲህ ለነፍሰ በላዎች ትቷት የሚሄድ ሰው አይደለም። በእጃ ዙር እንዲሁ ምናልባትም በቀጥታ ባይሆን በተዘዋዋሪ የሚከታተላቸውና ተንኮልና ሴራቸውን የሚያጋልጣቸው ይሆናል ማለት ነው። አሁንም በቀጥታ ለላምሮት ነግሯታል። ለትርሲት ያሰበች መስላ ላምሮትም እስኪ ለልጅቷ ሰላም ስጣት፣ ከኛ ቤት በመቅረት ቢያንስ እንኳ እፎይታ ስጣት በማለት እንደለመደችው እንዲህ ልታስፈራራው ትሞክራለች። ኪሩቤል ግን የዋዛ አይደለም። እሱን መቼም እንዳታስዩ፣ ያ ነፍሰ በላ አባትሽን ማንቆርቱን ይዤ ዘብጥያ ሳላወርደውማ አልተኛላችሁ። ለትርሲትም መጨረሻ ሰላሟን ሰጣታለሁ። ታዲያ በነገሩ ተደናግጣ ለአምሮትም ስለምን ነፍስ ማጥፋት ነው የምታወራው? ታዲያ አቶ ኪሩቤልም መለስ ሲያደርግና አባትሽ የትርሲትን አባት ስለገደለበት ወንጀል ነዋ፣ የቀረው ማብራሪያ ደግሞ አባትሽን ጠይቂው በማለት አፍ ይዞባት በጣሙኑ ስቆባት ካጠገቧ ይሰወራል። ታዲያ እጅግ በዚህ ጉዳይ በጣም የተደናበረችውና የተደናገጠችው ላምሮት በቀጥታ ወደ ቤቷ ሄዳ አባቷን ለማግኘት ትሯሯጣለች። ታዲያ ቤት እንደደረሰች እሳት ለብሳ እሳት ጎርሳ ፊቷ ሁሉ ጠቋቁሮ በማስቀጠልም ዳድ አንተ ነህ እንዴ ስዩምን የገደልኩ በማለት ዱብዳ ሀሳቡን ላቶ ግርማ አቀረበች። አቶ ግርማም እጅግ ተደነባብሮ በጣሙኑ ደንግጦ እንኳን ላደርገው ልሰማው የሚሰቀጥጠኝን ዜና አድርጋሃል ብለህ ጠይቀሽኝ እንደ ማንኛውም ተራ ጥያቄ ምንም ሳይመስለኝ ልመልስልሽ ትፈልጊያለሽ በማለት እጅግ በፊቱ ላበቱ ሁሉ እንዲሁም በጣሙኑ ተበሳጭቶ እጅግ ላምሮት ምን ነካሽ በማለትም ይመልሳል። ታዲያ ነገሩን ሁሉንም በቀጥታ ከወይዘሮ ዝናዬ ጋር ማገናኘት ልማዱ የሆነበት አቶ ግርማ እኔና አንቺን በቃ ሁሉን ነገር ማድረግ ሲያቅታት ለማለያየት አሁንም የመጨረሻ እድሏን እየሞከረች ነው አደልች ሴትዮ በማለት እስከ ዛሬ ድረስ መልካም የሆነውን ግርማ ነበር የተመለከተችው። ከዚህ በኋላ ግን አውሬና ገዳይ የሆነ ግርማን ታያለች በማለት በቀጥታ ከቤት ይወጣና ወደ ወይዘሮ ዝናዬ ማለትም ወደ ትርሲት አባት ያመራል። አሁን ነገሮች ሁሉ ከትርሲት አልፈው ወደ ትርሲት እናት ነገሮቹ እያመሩ ይገኛሉ። ምክንያቱም አሁን ላይ አቶ ግርማ ማለትም በላምሮት ጥያቄ መሰረት በቀጥታ ሄዶ እንግዲህ ነገሮችን ሁሉ በማጣመርና በማገናኘት ዝናዬን እንግዲህ ችግር ሊፈጥርባት ይችላል። በቀጣይ ክፍል የምንመለከተው ጉዳይ ነው። ምናልባትም ግን አቶ ኪሩቤል ይደርስላት ወይስ አይደርስላት የሚለው ደግሞ የሚጠበቅ ጉዳይ ነው። በዚህ ጉዳይ አሁን ላምሮትና አቶ ግርማ በመካከላቸው ክፍተት ተፈጥሯል። ስለዚህ ሁለታቸው የማይግባቡበት ብዙ የተለያዩ ድብቅ ሚስጥሮች እንዳሏቸው እንግዲህ ያልተግባቡባቸውም ሀሳቦች እንዳላቸው እየተውጣጡና በእጃዙር እያወቁ ይገኛሉ። ውድ የተከበራችሁ የቻናላችን ተከታታዮች አብራችሁን ስለቆያችሁ ሁሉ ከልብ እያመሰገን ይህንን ቻናል ሰብስክራይብ እንዲሁም ደግሞ